ከዚህ ሁሉ በላይ ግን የአዲስ አበባን መንገደኞች ቀልብ ስቦ ያስቀረው በጎዳናዎች ላይ ባሉ ስክሪኖች የታየው የኤርትራ ሰንደቅ ዓላማ ነው። የኤርትራ ባንዲራ በአዲስ አበባ ጎዳናዎች ላይ እንግዶች እየገቡ ነው። አዲስ አበባ ማታ በመንገድ መብራቶቿ፣ ቀን ደግሞ በአስፓልት ዳር ምስሎቿ አሸብርቃ ለእንግዶቿ አቀርባለች። ፋውንቴንና የጎዳና ላይ ትዕይንቶችም አሉ። ሰዎች ግር ብሏቸው በአዲስ አበባ ተሰቅሎ ያዩትን የኤርትራ ባንዲራ ፎቶ ሲያነሱና ቆመው ሲመለከቱ ታዝበናል። ግርምት የመጣው ጦርነት ሲጠብቁ ባንዲራ በመሰቀሉ ሲሆን ምናልባት እነዚህ መንገደኞች ያላስተዋሉት አንድ ነገር ኤርትራ ከ55 የአፍሪካ ህብረት አባል ሀገራት መሃል አንዷና የምስራቅ ቀጠና አባል ሀገር መሆኗን ነው። በእርግጥ ኤርትራ እንደ ሌሎቹ አባል ሀገራት አይደለችም። እንዴት ቢሉ ለምሳሌ ሀገሪቱ ከ55ቱ አባላት አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ የተባለውን ውል ያልፈረመች ብቸኛዋ አባል ሀገር ነች። ከነፃ ግብይትና ድንበር ዘለል ንግድ ጋር በተያያዘ ኤርትራ ብዙ ክልከላዎች ካሉባቸው ሀገራት መሃል ቀዳሚዋ ነች። ኤርትራ በአዲስ አበባ በሚካሄደው የአፍሪካ ህብረት ጉባኤም ሆነ በሌሎች ሀገራት በሚካሄዱ ዓለም አቀፍ ጉባኤዎች ላይ ያሏት ተሳትፎች እጅግ አነስተኛ ናቸው። ሀገራት በመሪዎቻቸው ደረጃ በሚወከሉባቸው እንደ አፍሪካ ህብረትና በኒውዮርክ በሚካሄደው የተባበሩት መንግስታት ጠቅላላ ዓመታዊ ጉባኤዎች ላይ ኢሳያስ ድርሻ አይሉ። በኒውዮርክ ኢሳያስ በውጭ ጉዳይ ሚኒስትራቸው ኦስማን ሳላ ሲወከሉ፣ በአዲስ አበባ የአፍሪካ ህብረት ጉባኤ ላይ ኤርትራ የምትወከለው በአምባሳደሩ አማካይነት ነው። ኢሳያስ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መጥተው ኢትዮጵያና ኤርትራ ሰላም በነበሩባቸው ጥቂት ዓመታት ሳይቀር በአዲስ አበባ የአፍሪካ ህብረት ጉባኤ ላይ የተገኙበት ሁኔታ አልታየም። አሁን ደግሞ ካለው የግንኙነት መሻከር አንጻር አዲስ አበባ ጉዞ ማድረጉ የሚታሰብ አይሆንም። ጸሐፊ ያንግ እንደገለጸው ከሆነ ኦነግ በሶማሊያ በኩል ወደ ኢትዮጵያ ሰርጎ የመግባት ሙከራዎችን አድርጓል ሲል ይገልጻል። ይሁን እንጂ አንዳቸውም አልተሳካላቸውም ነበር። ከዚያ በኋላ ግን ኦነግና ተጣማሪው ኤርትራ ታክቲካቸውን ለወጡ። ግር ብሎ በጋራ ሰርጎ መግባትን ትተው ቦምብ ወደ ማፈንዳት ተቀየሩ። ጠንከር ያለ ፍንዳታ በማድረግ ግባቸውን ለማሳካት ተቃርበውም ነበር። የተመረጠው የመጀመሪያ የጥቃት ዓላማም በጃንዋሪ 2011 የተሰናዳ የአፍሪካ ህብረት ስብሰባ ላይ ስለነበር የአፍሪካ መንግስታት ለስብሰባ አንድ ላይ በተሰበሰቡበት አጋጣሚ ኤርትራ ከፍተኛ የሆነ የቦምብ ጥቃት ለማድረስ አቀደች። የተባበሩት መንግስታት ተቆጣጣሪዎች እንደገለጹት ዓላማው አዲስ አበባን እንደ ባግዳድ ማድረግ ነበር። እቅዱ እንደታለመው ቢሳካ ኖሮ የብዙ ንጹሃን ዜጎችን ህይወት ያሳጣ ነበር። በተጨማሪም የኢትዮጵያን ምጣኔ ሀብት ያወድማል፣ እንዲሁም የአፍሪካ ህብረት ስብሰባን ያስተጓጉል ነበር ሲሉ ሪፖርት አድርገዋል። የተባበሩት መንግስታት ድርጅት ተቆጣጣሪዎች 3 ቡድኖች በኤርትራ እንዴት እንደሰለጠኑ፣ እንደታጠቁና ገለጻ እንደተሰጣቸው ይፋ አድርገዋል። ወደ ኢትዮጵያ ህጋዊ ባልሆነ መንገድ ሊገቡ የቻሉትም በጎረቤት ጅቡቲ በኩል ነበር። ከዘመቻው ጀርባ ያለው ዋና ተዋናይ ደግሞ የኤርትራ የውጭ ተልዕኮ ዳይሬክቶሬት ዋና ኃላፊ የነበረው ጀነራል ጣዕመ ነበር። እነዚህ ሪፖርቶች ከተባበሩት መንግስታት ተቆጣጣሪዎች በኩል ይፋ ሲወጡ ማስረጃ ያልቀረበባቸው ክስ ናቸው በሚል ከኤርትራ መንግስት በኩል ውድቅ ተደረጉ። የኦነግ ተልዕኮ በከሸፈበት አጋጣሚ በዘመቻው ተሳትፎ የነበራቸው ወዲያው ተገደሉ። ቀሪዎቹ ደግሞ በቁጥጥር ስር ዋሉ። ዋናው ነጥብ በኤርትራ አቀነባባሪነት የታቀደው ሴራ ምን ያህል ውድመት ሊያስከትል ይችል ነበር የሚለው ነው። የተባበሩት መንግስታት ሪፖርቱን ሲቋጭ በኤርትራ አቀናባሪነት በአፍሪካ ህብረት ስብሰባ ላይ የተሸረበው ሴራ ለኬንያ፣ ሶማሊያ፣ ሱዳንና ኡጋንዳ የታቀደ ነበር። እናም ለሌሎች ሀገራትም ታልሞ የነበረው አደጋ ድጋሚ ሊገመገም ይገባል ብለዋል። የትግራይ ህዝብ ዴሞክራሲያዊ እንቅስቃሴ የተመሰረተው በ2001 ነበር። ልክ እንደ ሌሎች የኢትዮጵያ ተቃዋሚ እንቅስቃሴዎች ይህም ድርጅት ቀና ማለት የቻለው በፕሬዝዳንት ኢሳያስ ድጋፍ ነው። የኢትዮጵያ ታጣቂ የተቃዋሚ ቡድንና የኤርትራ መንግስት ጠባቂ በመሆን ሁለት ተግባራት አቅፎ ንቁ የነበረው ይሄ የተቃዋሚ ቡድን የትግራይ ህዝብ ዴሞክራሲያዊ እንቅስቃሴ ልክ እንደ አስፈላጊ የኢትዮጵያ ተቃዋሚ ቡድን ተደርጎ ይወሰድ ነበር። ይህ ቡድን በ2014 በተወሰደ ግምት እስከ 4000 ተዋጊዎች ነበሩት። ብዙሃኑ ደግሞ ከኢትዮጵያ ሸሽተው መጥተው መጠለያ ካምፕ ከገቡት ውስጥ የተመለመሉ ናቸው። ይህ ቡድን በግልጽ ለኢትዮጵያ መንግስት ስጋት ነበር። ምክንያቱም ቡድኑ ድጋፉን ያገኝ የነበረው አዲስ አበባ ላይ ስልጣን ከያዙት ውስጥ ነበር። ልክ እንደ ሌሎቹ እንቅስቃሴዎች ከኤርትራ መንግስት ስልጠናዎችና የመሳሪያ ድጋፎች ይደረግለት ነበር። ከማጥቂያ ግንባሮቻቸው መካከል ጥቂቶቹ የሚገኙት ለኢትዮጵያ ድንበሮች ቅርብ በሆኑ ስፍራዎች ነበሩና አባላቶቻቸው የኤርትራ አስፈላጊ የውትድርና ስልጠና ካምፖች ውስጥ ይገኙ ነበር። በተለይ የሀገሪቷ ብሔራዊ ውትድርና አገልግሎት ካምፕ ውስጥ የሳዋ ምልምል ወታደሮች ይካተቱ ነበር። ኢትዮጵያ የዚህን ድርጅት እንቅስቃሴ ቸል ስላላለችው በኤፕሪል 2012 ወታደሮቿ ኤርትራን ተሻግረው ቡድኑ ላይ ጥቃት እንዳደረሱ ተገልጿል። ኤርትራ እንደ ሀገር ነፃ ሆና ከቆመች በኋላ ከኢትዮጵያ ጋር ፈታኝ ሁኔታ ውስጥ እንድትገባ ካደረጓት ምክንያቶች መካከል አንደኛው በኢትዮጵያ ፖለቲካ ውስጥ ነፍጥ አንስተው የሚፋለሙ ኃይሎችን እየደገፈች መቀጠሏ ነው። ቢያንስ 7 የታጠቁ የኢትዮጵያ ተቃዋሚ ቡድኖች ለብዙ ጊዜያት ከኤርትራ እርዳታ ድጋፍ ተደርጎላቸዋል። እጅግ ውስብስብ ለሆነ ወታደራዊ ተልዕኮ እቅዶቻቸው የኋላ ደጀን ከመሆን ስልጠና እስከ መስጠት ይደርስ ነበር።
ምንም እንኳን ብዙሃኑ ከአንድ ነጠላ ብሔር ወይም ጎሳ ቡድኖች መሰረት ያደረጉ ቢሆኑም እጅግ ትልቅ ቡድኖች የሚባሉት ግን የኦጋዴን ብሔራዊ ነጻ አውጪ ግንባር ኦብነግ፣ የሶማሌ እንቅስቃሴ፣ የኦሮሞ ነጻ አውጪ ግንባር ኦነግ፣ የአፋር አብዮተኛ ዲሞክራሲያዊ አንድነትን ጨምሮ ያሉ ብዙ የአፋር እንቅስቃሴዎች፣ የትግራይ ህዝብ ዴሞክራሲያዊ እንቅስቃሴ። ከዚህ በኋላ ደግሞ እነዚህ ብሔር ተኮር ተቃዋሚ ቡድኖች ላይ ግንቦት ሰባት ተጨመረ። ምንም እንኳን ግንቦት ሰባት የበለጠ ድጋፍ የነበረው ከአማራ ቢሆንም ከሀገሪቱ የተለያዩ ብሔሮች ድጋፍ ይሰጠው ነበር። እንቅስቃሴውም የተመሰረተው 2025 በተካሄደው ምርጫ አዲስ አበባ ውስጥ ከ138 መቀመጫ 137ቱን ባሸነፈው ብርሃኑ ነጋ ነበር። ለአዲስ አበባ ከንቲባነት ቢመረጥም ቢሮውን እንዳይረከብ በመንግስት መከልከሉ ይታወሳል። ክልከላውን ተከትሎ አመጾች ሲቀሰቀሱ የመንግስት ሹማምንቶች የደህንነት ኃይሎችን አዘመቱና ተቃዋሚዎቻቸውን በመፈረካከስ አመራሮችን ወደ ዘብጥ እያወረዱ። የኢትዮጵያን ሰፊ የብሔር ቡድን የሚወክለው የኦሮሞ ነጻ አውጪ ግንባር ኦነግ ከ1973 ጀምሮ በምስራቃዊ ሱዳንና ምዕራብ ኢትዮጵያ ባሉ የድንበር መስመሮች ላይ ይንቀሳቀስ ነበር። በኤርትራ ህዝብ ነጻ አውጪ ግንባርና ኦሮሞ ነጻ አውጪ ግንባር ኦነግ መሃል ያለው ቁርኝት ወደ ኋላ ከደርግ ጋር ወደ ተደረጉ ጦርነቶች ይጓዛል። ኦነግ የአሶሳ ከተማን 1989 መቆጣጠር የቻለው በኤርትራ ህዝብ ነጻ አውጪ ግንባር እርዳታ ነበር። በኢትዮጵያና ሱዳን ውስጥ ስላሉ የተቃውሞ እንቅስቃሴዎች በሰፊ የጻፈው ጆን ያንግ እንዳለው በ2002 አጋማሽ የኦነግ ተዋጊዎች የጋምቤላ ክልል ውስጥ ሰርገው ገብተው ነበር ብሏል። በተጨማሪም እያንዳንዳቸው ከ150 እስከ 200 የሚደርሱ ተዋጊዎችን ያቀፉ 7 የሻለቃ ጦሮች ከኤርትራ ተጉዟል። እንደ ከተማ ምስክሮች ሪፖርት ከሆነ የኦነግ ተዋጊዎች ወደ ሱዳን ከተሞች አካባቢ እንደነበሩና ከዚያም ወደ ጋምቤላ በመስረግ ቀጣይ ጉዟቸውን ከፍተኛ ኦሮሞ ህዝብ ወደሚገኝበት ምዕራብ ወለጋ አደረጉ። ፕሬዝዳንት ኢሳያስ በትረ ስልጣናቸው ላይ ለመሰንበት ለሚያደርጉት የሞት ሽረት ትግል የቡድኑ አስተዋጽኦ ግልጽ ነበር። ምክንያቱም የመንግስት ወታደሮች ታማኝነት ጥያቄ ውስጥ በገባ ጊዜ ከዚህ ቡድን የማይናቅ ድጋፍ አግኝቷል። ፕሬዝዳንቱም ሀሳባቸውን ቡድኑ ላይም ጥለው ነበር። በተመሳሳይ ዓመትም በቡድኑ ውስጥ የሚገኙ ብሔራዊ ውትድርና ሪፖርት ያላደረጉ የአስመራ ወጣቶችን እየዞሩ ይፈትሹ ነበር። በአንድ አጋጣሚ ተኩሱ በመክፈታቸው ቡድኑ ላይ ድንጋይ ተወርውሮበት ያውቃል። ይህን ያህል በውጭ ኃይሎች ላይ ጥገኛ መሆን የኤርትራ ህዝብን ቅር አሰኝቶታል። የጓደኛዬን የማንነት ሰነዶች ፈልገው ነበር ሲል የዋና ከተማዋ አንድ ነዋሪ ገልጿል። ቀደም ብሎ በዚህ ዓመት ይሄ ነገር ሲከሰት የህዝብ አመጽ ነበር። ሰዎች ይጠሏቸው ነበር። እስከ 2015 ማብቂያ ድረስ የቡድን ለኢትዮጵያ መንግስት ስጋት ነበር። ይሁንና ሴፕቴምበር 13 ለኢትዮጵያ መንግስት እርካታ የፈጠረለት ነገር ተከሰተ። በሞላ አስገዶም የሚመራ በመቶዎች የሚቆጠሩ ተዋጊዎች መልሰው ወደ ሀገራቸው ኢትዮጵያ መግባታቸውን የኢትዮጵያ መንግስት አወጀ። በመግለጫው እንደተጠቀሰው የቡድኑ አባላት ከኤርትራ ወደ ሀገራቸው በመኮብለል በኢትዮጵያ መንግስትና በቡድኑ አመራሮች መካከል የተደረገ የረጅም ጊዜ ግንኙነቶች ውጤት እንደሆነ ተገለጸ። የኢትዮጵያ ደህንነት ኃይሎች ከሞላ አስገዶምና ሌሎች በቡድኑ ውስጥ ካሉ የአመራር ግለሰቦች ጋር በጋራ መስራት ጀመሩ። የጥምረታቸው ዋና ግብ የኤርትራ መንግስት እንቅስቃሴዎችን በመሰለል ለአዲስ አበባ መረጃዎችን ማስተላለፍ ነበር። ይህም ከኤርትራ መንግስት ሊደርስ የሚችል ወታደራዊ ተልእኮን በማጨናገፍ የቀረውን የቡድኑን ኮማንዶ ከኤርትራ ቀስ በቀስ ነቅሎ ለማውጣት እንደሆነ መንግስት በጋዜጣዊ መግለጫ ገልጿል። ይህ በማርቲን ፕላውት መጽሐፍ ላይ የተሰነደ የትላንት ታሪክ ነው። ዛሬም ግን ሁኔታዎች ተመሳሳይ ይዘታቸውን ይዘው ቀጥለዋል። ቢቢሲ በቅርብ ባስነበበው ጽሑፍ የኢትዮጵያና የኤርትራ ጡዘት ለምን አሁን ከፋል የሚል ጥያቄ በኢትዮ ኤርትራ ግንኙነት ላይ የሶስተኛ ዲግሪ መመረቂያቸውን የሰሩ በጀርመን የሚገኙት የአፍሪካ ቀንድ ፖለቲካ ተንታኝ ዶክተር ነገራ ጉደታን ጠይቆ የሚከተለውን መልስ እንዳገኘ ዘግቧል። የተንታኙና የቢቢሲ ምልከታ የሁለቱ ሀገራት ውጥረት ከሰሞኑ ከፍ እንዳለ ያሳያል። የአዲስ አበባ ነዋሪ ግን በከተማው ስክሪኖች ላይ ባየው የኤርትራ ባንዲራ እንደተገረመ ነው። ከሳምንታት በፊት በትግራይ በአማራና በአፋር ክልሎች መካከል በሚገኙ አዋሳኝ አካባቢዎች ግጭት እንደተቀሰቀሰ ተዘግቧል። በተለይም የትግራይና የአማራ ክልሎች በይገባኛል የሚወዛገቡበት ጸለምት እንዲሁም መጋሌና አብዓላ አካባቢዎች የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ አካሂደዋል የሚሉ ሪፖርቶች ወጥተዋል። ዶክተር ነገራ እንደሚናገሩት በዚህ ግጭት ውስጥ ኤርትራ ተሳትፋለች የሚል ግምገማ ላይ የደረሰው የኢትዮጵያ መንግስት ጠንካራ ይዘት ያለው ደብዳቤ ለኤርትራ ጽፏል። በሁለቱ ሀገራት መካከል ለ2 ዓመታት ገደማ የቆየ የቃላት ጦርነትና ዘለፋ እየተጋጋለ እየተቦካ ቆይቷል የሚሉት ተንታኙ የኢትዮጵያ መንግስት በዛ ግጭት ውስጥ የኤርትራ እጅ አለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ ያደረሰው ይመስለኛል ሲሉ አብራርተዋል።